ሰላም ሰላም የቻናሌ ቤተሰቦች እንዴት ናችሁ? እኔ በጣም ደህና ነኝ። ዛሬ ደግሞ እንደተለመደው የሐዋሳ ዩኒቨርሲቲ ሎጂክ ሚድ ኤግዛም ይዤላችሁ ቀርቤያለሁ ማለት ነው። እንግዲህ ከዚህ በፊት ዩኒቨርሲቲ እንግሊሽ ስኪል ዋንን ሚድ ኤግዛም ሙሉ ፓርት ሰርቼላችኋለሁ። በዛሬው ደግሞ ሎጂክ እናያለን። እንዲሁም ደግሞ ከሌሎች ግቢ ላይ እነ ጂኦግራፊን፣ ሳይኮሎጂ እንዲሁም ፊዚክስ ከሌሎች ግቢ ከአርባ ምንጭ ዩኒቨርሲቲ ከዋቻሞ ሰርቻለሁ ማለት ነው። ያላያችሁ ካላችሁ በፕሌሊስት አስቀምጬላችኋለሁ። ፕሌሊስት ላይ የገባችሁ እዩ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ። ይህ ቪዲዮ ደግሞ ጠቃሚ መስሎ ከታያችሁ ደግሞ ለሌሎች ሼር በማድረግ ወንድማዊ ትብብር እንድታደርጉ እጠይቃችኋለሁ ማለት ነው። ወደ ጥያቄው ከመግባታችን በፊት ይህ ጥያቄ አራት ስትራክቸር ያለው ሲሆን በመጀመሪያው ትሩ ፎልስ ፓርት እናያለን። ከዛም በኋላ ደግሞ ማቺንግ ፓርት ይኖረዋል። ሶስተኛ ላይ ደግሞ መልቲፕል ቾይስ፣ አራተኛ እና የመጨረሻው ፓርት የሚሆነው ሾርት አንሰር ፓርት ይኖራል ማለት ነው። እያንዳንዱን ዲቴል እያየን እንሄዳለን ማለት ነው። እያንዳንዱን በጥልቀት ነው እያየን የምንሄደው እንደተለመደው ማለት ነው። እያንዳንዱን ነገር አንድ ባንድ እያብራራን እያየን እንሄዳለን። ያልገባችሁ ነገር ካለ ግን ፕሊስ አሁንም ጠይቁ። ኮሜንት ሴክሽን ለእናንተ ክፍት ነው። ያልገባችሁን ነገር ኮሜንት ሴክሽን ላይ አስቀምጡልኝ፣ እኔ ደግሞ እመልስላችኋለሁ ማለት ነው። አይቼ በፍጥነት ልመልስላችሁ እሞክራለሁ። ይህንን ፋይል ከፈለጋችሁት ኢዱ ኢትዮጵያ ብላችሁ ሰርች ማድረግ ትችላላችሁ፣ ወይም ደግሞ ዲስክሪፕሽን ላይ አስቀምጥላችኋለሁ። በቴሌግራም ማግኘት ትችላላችሁ። ይህንም እንዲሁም ሌሎችንም ፋይሎች የምታገኙበት ሊንክ አስቀምጥላችኋለሁ ማለት ነው ዲስክሪፕሽን ላይ። ወደ ጥያቄያችን ስንገባ የመጀመሪያው ጥያቄ ምንድነው የሚለን ፊሎሶፊካል ዊዝደም ኢዝ ዘ ዊዝደም ኦፍ ዘ ኤክስፐርታይዝ ኦር ቴክኒካል ፕሮፌሽናልስ ይለናል። ምንድነው የሚለን ይሄ ጥያቄ? ፊሎሶፊካል ዊዝደም ማለት the wisdom of expertise or technical professional ነው። ምን ማለት ነው? ፊሎሶፊካል ዊዝደም ማለት የሆነ ሰው ኤክስፐርታይዝ የሚያደርገው የሆነ ሙያ ነው፣ ወይም ደግሞ ተምሮ የሚያመጣው ሙያ ነው የሚለን። ስለ ፊሎሶፊ ቻፕተር 1 ላይ ሎጂክ ስትማሩ and also ሳይኮሎጂ ላይም ተምራችሁታል። ምንድነው የሚለው? ፊሎሶፊ ማለት just understanding the fundamentals of nature ማለት ነው። the fundamental natures of reality የተፈጥሮን እውነታ ምን ማድረግ ነው ማለት ነው? አንደርስታንድ ማድረግ ነው። ፊሎሶፊካል ዊዝደም ማለት ምን አይደለም ማለት ነው? ኤክስፐርታይዝ ማድረግ ወይም ደግሞ አንድን ነገር ወይም ደግሞ ኖሌጅ አይደለም ማለት ነው። ኤክስፐርት የምናደርገው ኖሌጅ አይደለም ማለት ነው። አኮርዲንግ ቱ ዚስ ጥያቄ ፎልስ ይሆናል ማለት ነው። እንመልከት ኤክስፕላኔሽኑ። Philosophical wisdom is generally understood as the wisdom concerning the fundamental nature of reality ቅድም እንዳልኳችሁ ማለት ነው። and life gained through reflection and rational inquiry ማለት ነው። ራስን ከመጠየቅ ምክንያታዊ ሆኖ ይሄ ነገር እንዴት ሆነ፣ ይሄ ነገር ለምን ሆነ፣ ይሄ ነገር እንዴት እንደዚህ ይሆናል በማለት ጥያቄ በማንሳት በአብዛኛው ጊዜ ምንድነው ጥያቄ ነው የሚነሳው ማለት ነው። ጥያቄ በማንሳት ይሄ የተፈጥሮን እና የህይወትን መሰረታዊ ነገር መረዳት መቻል ነው ምን የምንለው ፊሎሶፊካል ዊዝደም የምንለው ማለት ነው። ስለዚህ ከዚህ የተነሳ ፎልስ ይሆናል ማለት ነው። ስፔሻላይዝ የምናደርገው ቴክኒካል ኖሌጅ አይደለም፣ ወይም ደግሞ ፕሮፌሽናል አይደለም ማለት ነው። አኮርዲንግ ቱ ዚስ ፎልስ ይሆናል ማለት ነው የመጀመሪያው ጥያቄ። ወደ ሁለተኛው ስንመጣ ሲምፕል ነን ኢንፈረንሻል ፓሴጅ አር አንፕሮብለማቲክ passage that lacks a claim that anything is being proved ይለናል። ስለዚህ ምንድነው የሚለን ይሄ ደግሞ ነን ኢንፈረንሻል የሆነ ፓሴጅ አንፕሮብለማቲክ ፓሴጅ ናቸው ማለት ምን ማለት ነው? ለምሳሌ የሆነ አርጉሜንት ቢኖረን በዛ አርጉሜንት ውስጥ ኢንፈረንሻል እና ነን ኢንፈረንሻል ወደታች በደንብ እናያቸዋለን ማለት ነው። ኢንፈረንሻል እና ነን ኢንፈረንሻል ፓሴጅ የሚባል ነገር አለ። ነን ኢንፈረንሻል ፓሴጅ ማለት ባጭሩ ስነግራችሁ ኮንክሉዥኑን የሚደግፍ በቂ የሆነውን ደግሞ ክሌም የምናደርገው ፕሪሚሲስ የሌለው ማለት ነው። ይሄ ነው ነን ኢንፈረንሻል ፓሴጅ የምንለው። ስለዚህ ምንም ፕሩቭ ማድረግ አንችልም ነው የሚለው። ስለዚህ ፕሩቭ ማድረግ አንችልም ያንን ፓሴጅ
ፕሩቭ ማድረግ አንችልም። ያን የፈጠረው ነገር ደግሞ ምንድነው ማለት ነው? ነን ኢንፈረንሻል ፓሴጅ መኖሩ ነው። እንደምን ነን ኢንፈረንሻል ፓሴጅ መሆኑ ነው ይለናል። ሶ ትሩ ይሆናል ማለት ነው። ጥያቄ እንመልከት እስቲ። A simple non-inferential passage is textual segment just የሆነ ቴክስቹዋል ሴግመንት ነው። ምን የሌለው ማለት ነው? ኮንክሉዥኑ በምን ያልተደገፈ በፕሪሚስስ ያልተደገፈ ማለት ነው። በፕሪሚስስ ያልተደገፈ ጀስት ኤክስፕረስ የሚያደርግልን ነገር ምንድን ነው ማለት ነው? የሆነን ክሌም ብቻ ነው። የሆነን ክሌም ወይም ደግሞ የሆነን ሴት ኦፍ ክሌም ብቻ ነው ማለት ነው። ዴርፎር ኢት ላክስ አን ኢንፈረንሻል ክሌም እንላለን ማለት ነው። የሆነን ነገር ለምሳሌ የሆነን ነገር እንደዚህ ነው ብላችሁ ጀስት ኮንክሉዥን አስቀምጣችሁ ፕሪሚስስ ወይም ደግሞ ኮንክሉዥናችሁን የሚያጸናላችሁን ፕሪሚስስ ካላስቀመጣችሁ ምን ማድረግ አትችሉም ማለት ነው? ፕሩቭ ማድረግ አትችሉም ማለት ነው። ኮንክሉዥናችሁን ድምዳሜ ለሰጣችሁት ነገር ፕሩቭ ማድረግ አትችሉም፣ ማሳመኛ መስጠት አትችሉም ማለት ነው። ያለ ምክንያት ዝም ብሎ ጀስት እንትን ብቻ ማስቀመጥ ማለት ነው። ይሄ ኮንክሉዥን ብቻ ማስቀመጥ ሶ አኮርዲንግ ቱ ዚስ ትሩ ይሆናል ማለት ነው። ሶስተኛ ላይ ስንመጣ in inductive argument the premises are claimed to support the conclusion with strict necessity። ይሄ ጥያቄ በግልጸኝነት ምንድነው ማለት ነው? ፎልስ ነው ማለት ነው። strict necessity አይሆንም። ምክንያቱም ምን ማለት ነው? the claim that premises support conclusion with strict necessity is characteristic of deductive argument ነው ማለት ነው። የዲዳክቲቭ አርጊውመንት ካራክተር ነው እንጂ ኢንዳክቲቭ አርጊውመንት አይደለም ማለት ነው። በት ኢንዳክቲቭ አርጊውመንት ጊዜ ግን ምንድነው ማለት ነው? ፕሪሚስሳችን ክሌም የሚደረገው ወይም ደግሞ ክሌም የሚያደርገው ማንን ማለት ነው? ሳፖርት የሚያደርግልን ኮንክሉዥን ነው ሳፖርት የሚያደርግልን ዊዝ ፕሮባቢሊቲ ነው። ግን ሁለቱም ጋር ስንመጣ ፕሪሚስሱ ሳፖርት የሚያደርገው ኮንክሉዥኑ ነው። ዊዝ ስትሪክት ኔሴሲቲ ሲሆን ግን ማን ጋር ይሆናል ማለት ነው? ለዲዳክቲቭ ይሆናል። በት ፕሮባቢሊቲ ወይም ደግሞ ላይክሊሁድ ኦር ኖት ሰርተኒቲ ኦር ናት ኔሴሲቲ ሲሆን ደግሞ ለዲዳክቲቭ ይሆናል ማለት ነው። ሶ በዚህ ፓርት ዋንን እንጨርሳለን ማለት ነው። ወደ ፓርት ቱ ስንመጣ የመጀመሪያው ጥያቄ ምንድን ነው የሚለን? አይደንቲፋይ ዘ ኮሬክት ስቴትመንት አባውት ዲዳክቲቭ አርጊውመንት። እሺ ላይ ምንድን ነው የሚለን? ዲዳክቲቭ አርጊውመንት ካን ቢ ቫሊድ ኢፍ ኢት ኢዝ ፖሲብል ፎር ዘ ፕሪሚስስ ቱ ቢ ትሩ ኤንድ ዘ ኮንክሉዥን ፎልስ። እንግዲህ በባለፈው ቪዲዮ ላይ ወይም ደግሞ ሌሎች ኤግዛም ላይ ይህንን ጥያቄ ለማየት ሞክረናል ማለት ነው። ኤግዛክት ይህ ጥያቄ ባይሆንም ግን ጀስት ሪሌትድ የሆነ ጥያቄ ማለት ነው። ዲዳክቲቭ አርጊውመንት ቫሊድ የሚሆነው መቼ ነው ማለት ነው? ፕሪሚስሱ ትሩ ኮንክሉዥኑ ደግሞ ፎልስ ኢምፖሲብል ከሆነ ማለት ነው። ስለዚህ ምን ማለት ነው? ፕሪሚስስ ትሩ ኮንክሉዥኑ ደግሞ ፎልስ ከሆነ ምን አይሆንም ማለት ነው? ቫሊድ አይሆንም፣ ኢንቫሊድ ነው የሚሆነው። ጀስት ከዚህ ውጭ ለሆነ ኬዝ በሙሉ ቫሊድ ይሆናል ማለት ነው። አሁን ግን ፖሲብል ይሆናል ነው፣ ይቻላል። ፕሪሚስሳችን ትሩ ሆኖ ኮንክሉዥን ፎልስ ሆኖ ይቻላል ነው የሚለን። ሰው አኮርዲንግ ቱ ዚስ ፎልስ ይሆናል። ቢ ላይ ስንመጣ a deductive argument can be sound if it is valid and all false premises። እንግዲህ valid, invalid, sound, unsound and also cogent, uncogent, strong, weak የሚባሉትን ነገሮች ታስታውሳላችሁ ብዬ ተስፋ አደርጋለሁ ማለት ነው። እሺ ቢን ያዙልኝ ሲላ እንምጣ። a deductive argument can be sound if it fails to be valid and true። እሺ ዲ ላይ ስንመጣ ደግሞ ዲዳክቲቭ አርጊውመንት ካን ቢ ኢንቫሊድ if it is impossible for the premises to be true and the conclusion ፎልስ ማለት ነው። ቅድም ያልኳቸው የኤ ተቃራኒ። አሁን መልሳችንን አግኝተናል ማለት ነው። ምንም ለቢ እና ለሲ የሚያደክመን ነገር የለም። በድጋሚ የምነግራችሁ ነገር ጥያቄ ስትሰሩ በጣም ሎጂካል ለመሆን ሞክሩ ማለት ነው። ሎጂካል ለመሆን ሞክሩ። በተለይ ኮሬክት አባውት ኦር ደግሞ ትሩ ስቴትመንት፣ ፎልስ ስቴትመንት ከተባለ አራት ምርጫ ካላችሁ ሶስቱ ምንድናቸው ማለት ነው? ትሩ ነው ማለት ነው። ትሩ ስቴትመንት ከተባላችሁ ሶስቱ ፎልስ ይሆናል። አራት ምርጫ ካላችሁ አንዱ ፎልስ ይሆናል ማለት ነው። እንዲህ ያላችሁ ሎጂካል የሆናችሁ ለመስራት ሞክሩ። በዚህኛው ኬዝ ግን መልሳችን ዲ ይሆናል። እንዴት ዲ እንደሆነ እስቲ እንመልከት።
ዲ ለምን እንደሆነ አስቀምጬላችኋለሁ። ማለት ኤ ላይ አየን አይደል? ጀስት በእኛ ኬዝ ኤ ላይ በነበረው ምንድን ያልነው ቅድም ቫሊድ የሚሆነው ይሄ ቫሊድ ይሆናል አለ። ከዛም በኋላ ፖሲብል አደረገ ፎር ዋት ፎር the premises to be true and the conclusion false። ፕሪሚስሳችን ትሩ ሆኖ ኮንክሉዥናችን ፎልስ ሲሆን ቫሊድ ይሆናል አለ። ቫሊድ ሳይሆን ኢንቫሊድ ነው የሚሆነው። ኢንቫሊድ ይሆናል ቫሊድ ይሆናል። ኢንቫሊድ ይሆናል። ኤንድ ኦልሶ ደግሞ ፖሲብል አይደለም የሚሆነው ማለት ምን ማለት ነው? በአጭር ቃል ፕሪሚስሱ ትሩ ሆኖ ኮንክሉዥን ፎልስ ሆኖ መቼም ነው ቫሊድ ሊሆን የማይችለው። ጀስት ምንድነው የሚሆነው? ኢንቫሊድ ይሆናል ማለት ነው። እሺ እንደዛ አድርጉልኝ። ዲ ላይ ስንመጣ ምንድነው የሚለን ኤክስፕላኔሽናችን? ዲዳክቲቭ አርጊውመንት ኢዝ ኢንቫሊድ አለ። መቼ? if it is possible for the premises to be true and the conclusion is false። እዚህ ጋር ራሱ ስህተት አለ። ኢምፖሲብል ሳይሆን መሆን ያለበት ፖሲብል ነው። ኢምፖሲብል የምትለው ነገር አጥፏት ማለት ነው። ምክንያቱም ከሆነ የሚሆነው ይሄ ቫሊድ ነው የሚሆነው ማለት ዲዳክቲቭ አርጊውመንት ካን ቢ ቫሊድ if it is invalid if it is possible for the premises to be true and conclusion። እንደዛ ከሆነ ኢንቫሊድ ይሆናል። ነገር ግን ኢምፖሲብል በሚለው ከሄድን ይሄኛው ኢንቫሊድ ሳይሆን ቫሊድ ይሆናል ማለት ነው። እንዳይምታታባችሁ ኢንቫሊድ ሲሆን እዚህ ጋር ደግሞ ምን ይሆናል ማለት ነው? ፖሲብል ይሆናል። ጀስት ቫሊድ ሲሆን ደግሞ እዚህ ጋር ምን ይሆናል ማለት ነው? ኢምፖሲብል ይሆናል። ኢምፖሲብሉ ለማን ነው? ለትሩ ፕሪሚስስ እና ለፎልስ ኮንክሉዥን ማለት ነው። እንደዛ ለማድረግ ሞክሩ። እያንዳንዱን ምርጫ እንመልከት እስቲ ለምንድን ነው ኢንኮሬክት የሆኑት? ኤ ላይ ስንመጣ is incorrect. Why? An argument is valid only if it is impossible። ቅድም እንዳልኳችሁ ማለት ነው። ቫሊድ ለኢምፖሲብል ነው ብያችኋለሁ። if it is impossible for the premises to be true and conclusion false። premises true conclusion false መቼም ነው የማይሆነው ማለት ነው። በቫሊድ ጊዜ። እሺ ቢ ላይ ስንመጣ ሲጀመር sound argument must be valid and have all true premises and not false one ማለት አንድም ፎልስ አናገኝም። ሳውንድ አርጊመንት ቫሊድ ነው ለመባል ሁሉም ፕሪሚስስ ምን መሆን መቻል አለበት? ትሩ መሆን መቻል አለበት። ነገር ግን ፎልስ የሚባል ፕሪሚስስ አናገኝም ማለት ነው። ሲ ላይ ስንመጣ የሳውንድ አርጊመንት መስት ቢ ቫሊድ። ምንጊዜም ሳውንድ የሆነ አርጊመንት ቫሊድ መሆን መቻል አለበት። ሁሉም ፕሪሚስስ ምን መሆን መቻል አለበት ማለት ነው? ትሩ መሆን መቻል አለበት። ሪሌትድ ነው ማለት ነው። ከማን ጋር? ከኤ ጋር ማለት ነው። ከቢ ጋር ማለት ነው። እሺ ሁለተኛ ጥያቄ ላይ ስንመጣ the inferential relationship between the statement in the passage with no indicator words refers to blank። እንግዲህ ኢንዲኬተር ወርድ ሲኖር ኢንዲኬተር ወርድ ሳይኖር ሲቀር ምንን ሪፈር ያደርግልናል የሚለውን ነገር ሞጁላችሁ ላይ በግልጽ የተቀመጠ ሐሳብ ነው። የመጀመሪያው ፋክቹዋል ክሌም ይለናል። ፋክቹዋል ክሌም ጀስት አርጉመንቱን ትሩዝፉልነሱን ወይም ደግሞ ፋክቱን የሚያጠነክርልን ነገር ነው። ኤክስፕሊሲት the opposite of implicit። መልሳችን ከዚህና ከዚህ ነው የሚሆነው። አርጉመንታቲቭ ክሌም ጀስት ይሄ ጭራሽ ነው የማይገባው ማለት ነው። አርጉመንታቲቭ ክሌም የሚባል ተርሚኖሎጂ በዚህኛው ኬዝ አያስፈልገንም። ኤ አይሆንም። ጀስት መልሳችን ከቢ እና ከዲ ነው የሚሆነው። እንመልከት እስቲ ኤክስፕላኔሽኑ። መልሱ ዲ ነው የሚሆነው። እንዴት ዲ እንደሆነ እናያለን። እሺ an implicit inferential claims exist when there is an inferential relationship between the statements። ሲጀመር implicit inferential claim exist ያደርጋል የምንለው መቼ ነው ማለት ነው? በስቴትመንታችን መካከል ምን ሲኖር? ሪሌሽንሺፕ ሲኖር ማለት ነው። ምን አይነት ሪሌሽንሺፕ? ኢንፍሬንሻል የሆነ ሪሌሽንሺፕ ማለት ነው። በት ኖ ኢንዲኬተር ወርድስ። ኢንዲኬተር ወርዶች ላያስፈልጉን ይችላሉ ማለት ነው። ላይክ therefore because and ምናምን የምንላቸው ኢንዲኬተር ወርዶች
አያስፈልጉንም ማለት ነው። ቶታሊ እነዚህን አናገኝም። ጀስት በስቴትመንቶች መካከል ኢንፈረንሻል የሆነ ሪሌሽንሺፕ ሲኖር ኢምፕሊሲት ኢንፈረንሻል ክሌም አለ እንላለን ማለት ነው። ሶ ለምንድነው የሚጠቅመን ማለት ነው? ኢት ዩዝድ ቱ ሲግናል the premises or ኮንክሉዥናችን ወይም ደግሞ ፕሪሚስሳችንን ኢንዲኬት ለማድረግ ነው ማለት ነው የሚጠቅመን። ኢንዲኬት ለማድረግ ነው። ኢንዲኬተር ወርዶች ለምንድን ነው የሚጠቅሙን? ፕሪሚስሱን ኮንክሉዥኑን ምን ለማድረግ ነው? ኢንዲኬት ለማድረግ ነው አይደል? አንዳንድ ጊዜ ግን አይታችሁ ከሆነ በስቴትመንት ውስጥ ኢንዲኬተር ወርድ ላናገኝ እንችላለን። ኢንዲኬተር ወርድ ከሌለ ምንድነው ያለው ማለት ነው? ኢንፈረንሻል ክሌም ነው ያለው። ያ ኢንፈረንሻል ክሌም ኢምፕሊሲት ነው ወይስ ኤክስፕሊሲት ነው የሚለውን ነገር እንዴት ነው ማወቅ የምንችለው? መጀመሪያ ኢምፕሊሲት ምንድነው ኤክስፕሊሲት ምንድነው የሚለውን ነገር ማወቅ መቻል አለብን። ኤክስፕሊሲት ኢንፈረንሻል ክሌም ብለን የምንለው it is the relationship between premises and conclusion ነው። don't forget that በፕሪሚስስ እና በኮንክሉዥን መካከል ያለ ሪሌሽንሺፕ and also stated using indicator words ኢንዲኬተር ወርድ የሚጠቀም ከሆነ ኤክስፕሊሲት ነው። እሺ እንዲህ ብላችሁ ያዙ። ለምሳሌ በአማርኛ ኢምፕሊሲት ማለት ምን ማለት ነው? ጀስት የሆነ ውስጥ ማለት አይደል? ውስጥ ማለት ነው። ኤክስፕሊሲት ማለት የተገለጠ አድርጋችሁ ወሰዱ። ኤክስፕሊሲት ማለት ኢንዲኬተር ወርዱን አይደብቅም፣ በግልጽ ይጠቀመዋል ወይም ደግሞ በግልጽ ተጠቅሶ እናገኛለን በኤክስፕሊሲት ጊዜ። ኢምፕሊሲት ሲሆን ግን አናገኘው። ምን ብያለሁ? ኖ ኢንዲኬተር ወርድስ ብለናል ማለት ነው። ስለዚህ በዚህ ሎጂክ እንደዛ አድርጋችሁ ያዙ። ፋክቹዋል ክሌም ማለት ደግሞ it is a claim that something is true የሆነ ነገር እውነት እንደሆነ regardless of any inferential relationship ምንም አይነት inferential relationship ሳይኖር አንድን ነገር just true እንደሆነ ክሌም ማድረግ ማለት ነው። ይሄ ነው እንደነገርኳችሁ። አርጉመንታቲቭ ክሌም ማለት ስታንዳርድ ሎጂካል ተርም አይደለም for the relationship ማለት ነው። በዚህኛው አርጉመንታቲቭ ክሌም የሚባል ተርሚኖሎጂ የለንም ብያችኋለሁ ማለት ነው። so when you come to question number 3 it says that all are the basic features of philosophy except እንግዲህ ኤክሰፕት ከተባለ ከአንዱ ውጪ ማለት ነው። ስለ ቤዚክ ፊቸርስ ኦፍ ፊሎሶፊ ስትማሩ ቻፕተር 1 ላይ ያለው የመጀመሪያዎቹ አካባቢ ማለት ነው። so ብራንች ኦፍ ፊሎሶፊ ከመማራችሁ በፊት ይመስለኛል አይ ቲንክ 3 or 4 ምናምን የሚደርሱ አሉ ማለት ነው። ስለዚህ ፊቸር ማለት ገጽታው ማለት ነው። ለምን ይጠቅማል የሚለውን የሚያካትት ማለት ነው። all about ስለ ፊሎሶፊ የሚገልጽ ነገር ነው። it is a set of views or beliefs about life in the universe እንግዲህ ስለ ፊሎሶፊ መጀመሪያ ትሩ ፎልስ ጥያቄ ላይ ለማየት እንደሞከር ነው። ፊሎሶፊ ማለት it is all about understanding the basic natures of reality and life ብያቸዋለሁ አይደል? ስለዚህ የሆነ ያለን አመለካከት ነው ማለት ነው። ፊሎሶፊ ማለት አመለካከታችን ነው። ለምን ያለን ለህይወት ያለን ለዩኒቨርስ ያለን አመለካከት ማለት ነው። so this true ይሆናል። ሁለተኛ ላይ ስንመጣ it is a rational attempt to look at the world as whole so ወደ ዓለሙ ወደ ገጽታው ወደ ምድራችን ወደ ዓለም ገጽታ መመልከት ከዛ ያንን ደግሞ ምክንያታዊ በሆነ ነገር አቴምፕት ማድረግ so this is true ይሆናል ማለት ነው። በነገራችን ላይ ምንም አልቀየሩትም፣ ቁጭ ነው ያስቀመጡት ከሞጁል ላይ ማለት ነው። ሄዳችሁ ቼክ ማድረግ ትችላላችሁ። it is the process of trying to give correct answer for all questions መረዳት ያለባቸው ነገር ፊሎሶፊ ኮሬክት የሆነ አንሰር አይሰጥም። እንደውም ሙሉ በሙሉ በሚባል ደረጃ መልስ አይሰጥም ብንል ይቀለናል። ወደታች እናያለን። ጥያቄ የሚጠይቅበት መንገድ አለ ማለት ነው። ጥያቄ የሚጠይቅበት መንገድ በአራት መንገድ ተከፍሎ እናገኛለን። ጥያቄ ነው የሚጠይቀው፣ ጀስት ጥያቄ ነው የሚያነሳው፣ ግን መልስ አይሰጥም ማለት ነው። ስለዚህ ሲን ያዝ it is a process of reflecting and criticizing our most deeply held beliefs እምነታችንን በጣም መረዳታችንን በአንድ ነገር ላይ ያለን ጽኑ እምነታችንን ክሪቲሳይዝ እንድናደርግ ሪፍሌክት የምናደርግበት ፕሮሰስ ነው ማለት ነው። ስለዚህ ኤ ቢ እና ዲ ኮሬክት አንሰር ይሆናል። ሲ ደግሞ ኢንኮሬክት አንሰር ወይም ደግሞ በዚህ መልሳችን ይሆናል ማለት ነው። so philosophy involves critical reflection and rational search for fundamental truths. A B D incorrect ነው። why it is not generally defined as the process of trying to provide the correct answer ማለት for all questions ለፊሎሶፊ ትክክለኛ ፊቸር ይሆናል። ነገር ግን ኢንኮሬክት ሆኖ ያገኘነው ማን ነው ማለት ነው? ሲ ነው ማለት ነው። መልስ መስጠት አይደለም።
የሆኑ ጥያቄዎችን ጀስት የሆነ እንዴት ነው ጥያቄ ይጠየቃል። ከዛም በኋላ ለዛ ጥያቄ የግዴታ ምንድነው ማለት ነው መልስ አይሰጥም ማለት ነው። መልስ አይሰጥም። ጀስት ጥያቄ ብቻ ነው የሚነሳው። ይህንን መረዳት መቻል አለባችሁ ማለት ነው። አራተኛ ላይ ስንመጣ a branch of philosophy which studies about the nature, scope, meaning, source, validity and possibility of knowledge ችን ያዙልኝ። ፊሎሶፊ ብራንች አለው ብያቸዋለሁ ቅድም 4 ምናምን የሚደርሱ ሎጂክ፣ ኤፒስቴሞሎጂ፣ አክሲዮሎጂ፣ ሜታፊዚክስ። አክሲዮሎጂ ስለ አንድ ነገር ቫልዩ ነው ማለት ነው። ይሄም በራሱ ውስጥ ስትገቡ ብራንች አለው። ይሄም አይ ቲንክ 4 ምናምን ይከፈላል። ይሄም በ4 ምናምን ይከፈላል። ሎጂክ ደግሞ እንዴት ነው? ኢትስ ኦል አባውት ዘ ፕሪንሲፕልስ ኦፍ ራሽናል ቲንኪንግ ነው ማለት ነው። ምክንያታዊ ሆኖ ስለ ማሰብ ነው ሎጂክ። አክሲዮሎጂ ስለ ቫልዩ ነው ብያቸዋለሁ። ኤፒስቴሞሎጂ ስለ ኖሌጅ ነው። ሜታፊዚክስ ደግሞ ስለ ዩኒቨርስ ነው። ጠቅላላ ስለ ዩኒቨርስ ስለ ኖሌጅ ነው የተጠየቅነው። መልሳችን ሲ ይሆናል ማለት ነው። ነገር ግን ዲቴል እንመልከት እስቲ እያንዳንዱን እንመልከት። እንደነገርኳቸው ሜታፊዚክስ ኢትስ ስቴዲ አባውት ዘ ኔቸርስ ኦፍ ኤግዚስተንስ ቢንግ ኤንድ ዘ ወርልድ ማለት ነው። ዩኒቨርሱ እንዴት መጣ፣ እንዴት ኤግዚስት አደረገ የሚለውን ነገር እንዴት ቼንጅ ያደርጋል ውስጥ ዲቴል በ4 ይከፈላል ብያቸዋለሁ። ኦንቶሎጂ ምናምን ወደ ታች እናያቸዋለን። በ4 ነው የሚከፈሉት። አክሲዮሎጂ ብለን ደግሞ ስንል ኢቲክስ እና አሴቲክስን በውስጡ የያዘ ስለ ቫልዩ የሚያጠና ነው ማለት ነው። ስለ ቫልዩ የሚያጠና ሳይሆን ለአንድ ነገር ቫልዩ ወይም ደግሞ ለአንድ ነገር የምንሰጠው ቫልዩ አይደል፣ ከዛ ጋር የተገናኘ ጥያቄ ነው የሚያነሳው ማለት ነው። ጥያቄ የሚጠይቅበት መንገድ ነው። ማጥናቱ እንዳለ ሆኖ ጥያቄ ያነሳል ማለት ነው። እሺ ዲ ላይ ስንመጣ ሎጂክ ነው ማለት ኢትስ ፕሪንሲፕልስ ኦፍ ኮሬክት ሪዝኒንግ ነው ብያቸዋለሁ። እሺ 5ኛ ላይ ደግሞ ስንመጣ ኦል ኢትዮጵያንስ አር አሜሪካንስ፣ ሁሉም ኢትዮጵያኖች አሜሪካውያን ናቸው። ኪዳኔ ኢዝ አን ኢትዮጵያን ዴርፎር ክዳኔ ኢዝ አሜሪካን። ዲስ አርጊመንት ኢዝ አን ኤግዛምፕል ኦፍ ብላንክ። እሺ አንድ ትሪክ እዚህ ጋር ልንገራችሁ። የሆነ አርጊመንት ቢሰጣችሁ ያን አርጊመንት ኢንዳክቲቭ ዲዳክቲቭ ከማለታችሁ በፊት መረዳት ያለባችሁ ነገር ምንድን ነው ማለት ነው። የዛን አርጊመንት ስትራክቸር በደንብ ማየት መቻል አለባችሁ ማለት ነው። ኤንዶርሶ ደግሞ እርስ በርሳቸው እንዴት ይደጋገፋሉ የሚለውን ነገር ማየት መቻል አለባችሁ ማለት ነው። መልሱ ሲ ነው የሚሆነው። ለምን እንደሆነ ደግሞ እንመልከት። እሺ ከዚህ ጋር ራሱ ደግሞ ስንመጣ ማጣፋት እንችላለን። አሁን ለምሳሌ ስትሮንግ እና ዊክ ከማን ጋር ነው የሚሄደው? ከዲዳክቲቭ ጋር አይደል? ስትሪንግዝ ኦፍ ዘ አርጊመንት ኤንድ ቫሊዲቲ ኦፍ ዘ አርጊመንት ለማን ነው? ለዲዳክቲቭ ነው። ለዲዳክቲቭ ስትሪንግዙ እና ቫሊዲቲው። ለኢንዳክቲቭ ደግሞ ምንና ምኑ? ኮጀንሲ ፕላስ ሳውንድነስ ማለት ነው። ሳውንድና አንሳውንድ የምንለው ሳውንድነስ። አሁን በእኛ ኬዝ ማጣፋት እንችላለን። ለምሳሌ ዲ ይጠፋል፣ ምክንያቱም ዲዳክቲቭ ከኮጀንት ጋር መቼም ነው የማይሄደው። እሺ ዊክ እና ስትሮንግ ከዲዳክቲቭ ጋር አይሄድም፣ ይሄኛውም አይሄድም ማለት ነው በቃ። ስለዚህ ሳውንድ አንሳውንድ ኤንድ ኦልሶ ሳውንድ ቫሊድ ኢንቫሊድ እያልን የምናገናኘው ከማን ጋር ነው ማለት ነው። ስትሮንግ ዊክ ኤንድ ኦልሶ ቫሊድ ኢንቫሊድ ከዲዳክቲቭ ጋር ይሄዳል። ከዛም በኋላ ኮጀንት አንኮጀንት እና ሳውንድ አንሳውንድ የሚለው ደግሞ ከኢንዳክቲቭ ጋር አብሮ ይሄዳል ማለት ነው። እሺ እንምጣ አርጊመንት ኢዝ ሲሎጊዝም ነው። ሲሎጊዝም ማለት ምን ማለት ነው? ሲሎጊዝም ማለት ኢትስ ኤ ፎርም ኦፍ ዲዳክቲቭ አርጊመንት ማለት ነው። ምን አይነት ፎርም ማለት ነው? where the conclusion follow with strict necessity
ቅድም እንዳልኳችሁ with strict necessity from the premises ፕሪሚስሱን ተከትሎ ሲመጣ with strict necessity conclusion ማለት ነው it form valid የሆነ አርጉመንት ፎርም ያደርጋል። መቼ ትሩ ፕሪሚስስ እና ትሩ የሆነ ኮንክሉዥን ሲኖረን ማለት ነው። ለሲሎጊዝም ነው ያልኳቸው። ይሄ ደግሞ ዲዳክቲቭ ወይም ቫሊድ የሆነ አርጉመንት ይሆናል ማለት ነው። ስለዚህ ከዛ ውጭ ግን ፕሪሚስሳችን አክቹአሊ ትሩ ሆኖ ኦር ደግሞ ትሩ ባይሆን ምንን ዲተርማይን ያደርግልናል ማለት ነው። ሳውንድ እና ሳውንድ ወይም ደግሞ ሳውንድ ነው ወይም አንሳውንድ አይደለም የሚለውን ይገልጽልናል ማለት ነው። ሶሪ ቅድም እዚህ ጋር ተሰጣችሁ ምናልባት አቀያይሬ ከሆነ አላውቅም ቫሊዲቲ እና ሳውንድነስ እንዲል አድርገው። ሳውንድነስ ለማን ነው ማለት ነው? ለዲዳክቲቭ ነው። and also ኮጀንሲ እና ስትሬንግዙ ደግሞ ለማን ነው ማለት ነው? ለኢንዳክቲቭ ይሆናል ማለት ነው። ለኢንዳክቲቭ ይሆናል። በዚህ እንደዛ ለመያዝ ሞክሩ። እሺ ሌሎቹ ምርጫዎችን እንመልከት። ለምሳሌ ኤቢ እና ዲ ኤ እና ቢ ኢንኮሬክት ናቸው። ለምን ኢንኮሬክት ሆኑ? ለምንድነው ኢንኮሬክት የሆኑት? ሲሎጊዝም ነው ብለናል። so which is a classical form of deductive argument not an inductive one። ምክንያቱም እስቲ እንመልከታቸው ኤ እና ቢን። ኤ ላይ ስንመጣ ኢንዳክቲቭ ስትሮንግ and also ቢ ላይ ስንመጣ ኢንዳክቲቭ ዊክ። ስለዚህ ምንድነው የሚለን እዚህ ጋር ሲሎጊዝም ፎርም ነው and also it is a classical form of deductive argument not an inductive one ነው የሚለን። እሺ ዲ ላይ ስንመጣ ደግሞ ኢንኮሬክት የሆነበት ምክንያት ኮጀንት የሚለው ተርም ፎር ስትሮንግ ኢንዳክቲቭ አርጊመንት ነው ማለት ነው። የአንድ አርጊመንት ስትሪንግዝ እና ኮጀንሲን የሚገልጽልን ማን ነው ማለት ነው? ኢንዳክቲቭ አርጊመንት ነው ማለት ነው። with true premises not deductive one ማለት ዲዳክቲቭ አይደለም ግን ኢንዳክቲቭ ነው ዲ የሚገልጽልን። እሺ ወደ ስድስተኛ ላይ ስንመጣ there are 40 students in this class. I have evaluated the sheets of 10 students and all of them scored above 85%. It implies that all students of these classes are smart. This argument is an example of blank. እንግዲህ ታይፕስ ኦፍ አርጉመንት ወይም ደግሞ ዲዳክቲቭ እና ኢንዳክቲቭ አርጉመንት አይነቶቹን በሞጁላችሁ ላይ በግልጽ ከነ ኤግዛምፕላችሁ ተቀምጧሉ ማለት ነው። ምንድነው የሚለን? በአንድ ክላስ ውስጥ 40 ተማሪዎች አሉ። የሆነ ሰው ወይም ደግሞ እናንተ ከ40ዎቹ የ10ን ሺት ወሰዳችሁና ምን አደረጋችሁ? ቼክ አደረጋችሁ። ሁሉም ተማሪ ከስንት በላይ ነው ያመጣው? ከ85% በላይ አምጥቷል። ይሄ ምንን ያሳያል? ሁሉም ተማሪ ወይም እዚህ ክላስ ውስጥ ያለ ሁሉም ተማሪ ስማርት ነው ብላችሁ ኮንክሉድ አደረጋችሁ። ይሄንን የሚያሳይልን አርጉመንት ወይም ደግሞ ይሄ አርጉመንት የትኛው አርጉመንት ኤግዛምፕል ነው የሚለን። እሺ አናሎጂ ላይ ስንመጣ ጀስት የሆኑ ሁለት ነገሮች ናቸው የሚኖሩን። እነዛን ነገር ኮምፔር እንደ ኮንትራስት ማድረግ አይነት ነገር ነው። ፕሪዲክት ማድረግ ነው። ፕሪዲክሽን ማለት ደግሞ ወደፊቱን በተንበይ ነው። ኮዝ እና ኢፌክት ደግሞ የአንድ ነገር መከሰት ለኛው ደግሞ ምክንያት ሲሆን እንደዛ አይነት ነገር ነው። አራተኛ ላይ ስንመጣ አርጉመንት ቤዝድ ኦን ስታቲክስ ይለናል ዲ። ይሄ ነው ማለት ነው የሚሆነው ጀነራላይዜሽን ማለት ነው። ጀነራላይዜሽን ጀስት የሆነች ሳምፕል እንወስዳለን። እዛች ሳምፕል ላይ ተመርኩዘን ጀነራላይዝ ማድረግ ማለት ነው። ጀነራላይዝ ማድረግ እንመልከት ኤክስፕላኔሽናችንን። ዲስ አርጉመንት ሜክስ ኤ ጀነራላይዜሽን አባውት ኢንታየር ግሩፕ፣ ስለ ሙሉ ግሩፕ ነው ማለት ነው። ምን የሚሰጥልን? ጀነራላይዜሽን የሚሰጥልን ሙሉ ግሩፕ ማለት 40 ተማሪ ነው። ሉክ ክላስ ውስጥ ያለው ተማሪ 40 ተማሪ፣ የተወሰደው ሳምፕል የ10 ተማሪ። ስለዚህ በ10ሩ ተማሪ ጀነራላይዝ ተደረጉ ማለት ነው 40ዎቹ። which is the definition of argument based on statics። specific ስናደርገው ደግሞ an inductive generalization from a sample ማለት ነው። ይህንን ይመስላል። ይሄ ላይ ስንመጣ አናሎጂ አርጊው የሚያደርገው ዛት ስለምንድነው ማለት ሁለት ነገሮች ይኖራሉ። two things are similar የሆኑ ነገሮች በየሆነ መንገድ ሲሚላር ናቸው። they are similar in another በየሆነ ነገር ተመሳሳይ ናቸው፣ በየሆነ ነገር ደግሞ ለየት ይላሉ ወይም ይለያያሉ። ፕሪዲክት ማለት ደግሞ ወይም ስለ ፓስት ወይ ደግሞ ፕሬዘንት ኖሌጃችንን ተጠቅመን ለወደፊቱ ምን ማድረግ ማለት ነው? ፕሪዲክት ማድረግ ነው። ኮዝ እና ኢፌክት ላይ ደግሞ ስንመጣ አርጉ የሚያደርግልን that one event is the cause of another የአንዱ ነገር መፈጠር የሌላው ነገር ምክንያት እንደሆነ የሚያሳየን ነው ማለት ነው። እሺ
ሰባተኛ ላይ ስንመጣ ከፈጠንኩባችሁ በጣም ይቅርታ፣ ፖዝ ያደረጋችሁ ቪዲዮ እንዳይረዝም ነው ማለት ነው። ቪዲዮ እንዳይረዝም አሁን ራሱ ገና ማጥያቄ ያለ ወደ 29 30 ደቂቃ ምናምን ገብቷል። ለዛ ነው የፈጠንኩባችሁ ያለሁት። ነገር ግን እናንተ ፖዝ ያደረጋችሁ በራሳችሁ ሰርታችሁ እኔ የምሰጠውን ኤክስፕላኔሽን ከዛም በኋላ ማየት ትችላላችሁ ማለት ነው። እሺ ሰባተኛ ላይ ስንመጣ which one is different from others? different from others ጀስት ከላይኛው ጋር ይገናኛል አይደል? ታይፕ ብያችኋለሁ ቅድም። ይሄኛውን ጥያቄ ለመመለስ ምን ማድረግ መቻል አለባችሁ? ኢንዳክቲቭ አርጊውመንት እና ዲዳክቲቭ አርጊውመንት ታይፖቹን መረዳት መቻል አለባችሁ ማለት ነው። አርጊውመንት ቤዝድ ኦን ማቴማቲክስ፣ ሲሎጊዝም እና ዴፊኒሽን ይሄ ዲዳክቲቭ ነው ማለት ነው። ግን ፕሪዲክሽን ምንድነው ማለት ነው? ኢንዳክቲቭ ይሆናል። ኢንዳክቲቭ ይሆናል። እሺ አዎ ዲ ላይ እንዳልኳችሁ ነው ማለት ነው። ዲ ነው የሚሆነው። ዲ ኢንዳክቲቭ ነው የሚሆነው። ኢንዳክቲቭ ይሆናል ማለት ነው። ሰው እንመልከት። እሺ ሌሎቹ ያ ካታጎራይዝድ ኦን ዲዳክቲቭ በዲዳክቲቭ ነው ስር ነው የሚመደቡት ብለናል። ምንም የምናየው ነገር የለም እዚህ ጋር ማለት ነው። እሺ ስምንተኛ ላይ ስንመጣ ጂኦሎጂካል አስፔክት ኦፍ ሜታፊዚክስ ሜንሊ ፎከስድ ኦን ብላንክ። ቴዎሎጂካል አስፔክት እንግዲህ በማን ውስጥ የሚመደብ ነው? በሜታፊዚክስ ውስጥ የሚመደብ ነው ማለት ነው። ብራንች ኦፍ ፊሎሶፊ ነው ሜታፊዚክስ። እዛ ውስጥ ደግሞ ታይፖች አሉት ማለት ነው። ታይፖች አሉት ቴዎሎጂካል አስፔክት የሚባለው። ስለ ቴዎሎጂካል ሲባል ያው ከእምነት ጋር የተያዘ ነገር እንደሆነ ትረዳላችሁ። ኦሪጂን ኔቸር ኤንድ ዴቨሎፕመንት ኦፍ ዩኒቨርስ ይህ አይሆንም። ዲ ኔቸር ኤንድ ሚኒንግ ኦፍ ኤግዚስተንስ ይህም አይሆንም። ሪሊጂየስ ቲዮሪ ነው ማለት ነው። ቴዎሎጂካል አስፔክት ሪሊጂየስ ቲዮሪዝ ዛት ዲልስ ዊዝ ዘ ኮንሰፕሽንስ አባውት ጋድ የሚለው ሲ ይሆናል ማለት ነው መልሳችን። ሌሎቹ ከምን ጋር ነው ሪሌትድ የሚሆኑት? ኢንኮሬክት የሆነበት ምክንያት ኮስሞሎጂ ይሆናል ማለት ነው። ኮስሞሎጂ ስለምንድን ማለት ነው? ኦሪጂን ኔቸር ኤንድ ኦልሶ ዲቨሎፕመንት አባውት ዩኒቨርስ ማለት ነው። ዩኒቨርስ ቢ ላይ ደግሞ ስንመጣ ኦንቶሎጂ ነው። ኦንቶሎጂ ኔቸር እና ሚኒንግ ኦፍ ኤግዚስተንስ የሆነ ነገር ኤግዚስት የሆነ ነገር ባይ ኔቸር ኤግዚስት አደረገ ስንል ምን ማለታችን ነው? ኤግዚስተንስ የሚለው ነገር በራሱ ምን ማለት ነው የሚለውን ጥያቄ የሚያነሳ የሜታፊዚክስ ብራንች ነው ማለት ነው፣ ደግሞ ፊልድ ነው ማለት ነው። ዲ ላይ ስንመጣ ደግሞ ፊሎሶፊካል አንትሮፖሎጂ ነው። አባውት ሂውማን ማለት ነው። ስቴዲ ኦፍ ሂውማን ቢንግ ማይንድ በዲ ሪሌሽን ማለት ነው። ሪሌሽን እዚች ጋር እናለች። ሰው ዘጠነኛ ላይ ስንመጣ ኦል አር ዘ ቤኔፊትስ ኦፍ ስቴዲንግ ሎጂክ በት ኖት ዋን ኢዝ ይልና which one ይለናል። ሰው አንድ ሰው ሎጂክን ሲያጠና የሆነን ነገር ያገኛል። የሆነ ነገር ቅድም ቢያቻል ሎጂክ ማለት የሆነ it's all about the principles of rational thinking ነው ብያቸዋለሁ። አንድ ሰው ሎጂክን ሲያጠና የሚያገኘው የሆነ ጥቅም አለ። ከነዛ ውስጥ እንደ ጥቅም ሳይሆን የቀረበ አንድ አለ። ያንን ነው የምናወጣው ማለት ነው። ሰው ኤ ላይ ምንድነው የሚለን? it help us to develop skills needed to construct sound or good and fallacy free arguments። ፋላሲ ማለት ቻፕተር 5 ላይ አለ። አይ ቲንክ ወደ 21 ምናምን የሚደርሱ ፋላሲዎች አሉ። 21ዱም በስራቸው የመጀመሪያው በአራት አይ ቲንክ ይመስለኛል በአራት ኦር ምናምን ዋና ክፍሎች ይከፈላሉ። ሙሉ ፋላሲው ተደምሮ ወደ 21 ምናምን የሚሰጥ ፋላሲ አለ ማለት ነው። ፋላሲ ማለት እውነታው በቀኝ በኩል ያለ በግራ በኩል የሚሆን ምክንያት አይነት ነገር መስጠት ማለት ነው። ከእውነቱ መሸሽ ጀስት በቃ የሆነ ከእውነቱ ጋር ጀርባ የሆነ እውነቱ ፊት ለፊት ሆኖ ጀርባ የሆነ መልስ መስጠት አይነት ነገር ነው። ከእንደዚህ አይነት አርጊውመንት ፍሪ ሆነን በጣም ጥሩ የሚባል እና ሳውንድ የሆነ አርጊውመንትን ኮንስትራክት እንድናደርግ የሚረዳን ነው ማለት ነው። ይሄ በጣም የሚያስማማ ጥሩ ነው ማለት ነው። ቢላይ ስንመጣ it provides a fundamental defense against the prejudiced and uncivilized attitudes። ምን ማለት ነው? የሆነ ሰው ጀጅ ሲያደርገን የሆነ ሰው ጀጅ እንዳደርገን ዲፌንስ ማድረግ and also የሆነ ያልሰለጠነ አመለካከት uncivilized የሆነ አርጊውመንት እንዲኖረን ወይም ደግሞ ያንን ፕሮቫይድ እንድናደርግ መሰረት ነው ይለናል። ሎጂክ እንደዛ አይደለም።
ቢን እንያዘው። እሺ ሲ ላይ ስንመጣ it decreases out confidence when we criticize the argument of others and when we advance arguments of our own። እሺ ሲንም ያዙልኝ። ዲ ላይ ደግሞ ስንመጣ it helps us to understand and identify the common logical errors in reasoning። ምክንያት በምንሰጥበት ጊዜ ወይም ደግሞ ምክንያታዊ በምንሆንበት ጊዜ የሆነው ኮመን የሆኑ ሎጂካል ኢረሮች ይኖራሉ። እነዛን ለመረዳትና አይደንቲፋይ ለማድረግ ይጠቅመናል። ልክ ነው። እሺ አሁን ከቢ እና ከሲ የትኛው ነው የሚሆነው እንለይ። ከቢ እና ከሲ እንለይ። እሺ ቢ ምንድነው የሚለን? ዲፌንስ ነው አይደል የሚለው። ዲፌንስ ምንድነው? ዲፌንስ የምናደርገው ፕሪጁዲሳይድ ኤንድ አንሲቪላይዝድ አቲቲዩድስ። በትክክል እቺ ዲፌንስ የምትለዋን ነገር በትክክል አላዩዋትም ነበረ። አንሲቪላይዝድ የሆነ አቲቲዩድን ዲፌንስ እንድናደርግ። ምክንያቱም ሎጂክ ምንድነው ብለናል? የሆነ ሎጂካል የሆነ ሪዝኒንግ እንድንሰጥ ነው። ሎጂካል የሆነ ለምሳሌ አንድ አንሲቪላይዝድ የሆነ አቲቲዩድ ልንገራችሁ። ለምሳሌ በሆነ ማህበረሰብ ላይ የሆነ አፈ ታሪክ ይኖራል። ለምሳሌ እኔ በማውቀው ማህበረሰብ ውስጥ ወይም ደግሞ በእኔ ማህበረሰብ ውስጥ እኔ ስሰማ ያደግኩት ማታ ምን አይባልም ይባላል፣ ቤት አይጠረቅም ይባላል። ይሄ አሁን አንሲቪላይዝድ የሆነ አቲቲዩድ ነው ማለት ነው። እንደዛ ይባላል። ኤንድ ኦልሶ ለምሳሌ ከጀርባችሁ መቃብር ካለ ኮፍያ አድርጋችሁ ከሄዳችሁ ባዮሎጂ ላይ እኛ የምናውቀው ይሄ ኢጢ አለ አይደል? ኢጢ ጀርባቸው ለምናምን አበጥ የሚሉ ሰዎች ምናምን ያ ነገር የሚመጣው እኛ ግን ስንማር በሆርሞን ምክንያት እንደሆነ ነው። በግላንድ ምክንያት ታይሮይድ ግላንድ ምናምን በሚባለው ምክንያት ነው። ለአንገት ታይሮይድ ይባላል፣ ለጀርባ ደግሞ ምን እንደሚባል አላውቅም። በዛ ምክንያት ነው የሚያብጠው ምናምን ይባላል አይደል? በእኛ በባዮሎጂ ስናውቅ። ነገር ግን አንሲቪላይዝድ የሆነ አቲቲዩድ ወይም ደግሞ በማህበረሰባችን ሰምተን ያደግነው አቲቲዩድ አለ። እኔ በማውቀው ነው የነገርኳችሁ። በእናንተም አካባቢ የሆነ ፕሩቭ ልታደርጉ የማትችሉት የሆነ አቲቲዩድ ይኖራል አይደል? አፈ ታሪክ የምንለው ነገር እንደዚህ አይነት ነገሮችን ዲፌንስ እንድናደርግ ይረዳናል ነው። ቢ ያስማማናል፣ ትክክል ነው ማለት ነው። ሲ ላይ ደግሞ ስንመጣ ዲክሪዝ ያደርጋል አውት ኮንፊደንስ እንድንሆን። ለምሳሌ አንድና የሌሎችን አርጊውመንት ክሪቲሳይዝ በምናደርግበት ጊዜ ኮንፊደንስ እንዳይሆን ከኮንፊደንሳችን ውጭ እንድንሆን ወይም ደግሞ ኮንፊደንሳችንን ይቀንሳል ይላል። ኤንድ ኦልሶ ዌን ዊ አድቫንስ አርጊውመንት የራሳችንን አርጊውመንት ራሱ እንትን በምንልበት ጊዜ ኮንፊደንስ እንዳይሰማን ያደርጋል፣ ኮንፊደንሳችንን ይቀንሳል ይላል። እንደውም ሞር ምክንያታዊ ስንሆን ኮንፊደንስ እንዲሰማን ነው የሚያደርገው ማለት ነው። ኮንፊደንስ እንዲሰማን ነው የሚያደርገው። ኮንፊደንሳችንን ይጨምራል እንጂ አይቀንስም ማለት ነው። እሺ 10ኛ ጥያቄ ምንድነው የሚለን? ስቴትመንት ሴት ፎርዝ ዘ ሪዝን ኦር ኤቪደንስ which is given for accepting conclusion of an argument refers to blank። እንግዲህ ሎጂክ አለን። ሎጂክ ያው ሪዝን ስለመስጠት ነው። ኮንክሉዥን ማለት የስቴትመንታችን መደምደሚያ ነው። ፕሪሚስስ ማለት ደግሞ ኮንክሉዥናችንን የምናጠነክርበት ወይም ደግሞ እንደ ድጋፍ አድርገን የምንሰጠው ነገር ነው። አርጊውመንት ማለት ቶታሊ የኮንክሉዥንና የፕሪሚስስ ውቅር ነው ማለት ነው። እሺ ስለዚህ ከዚህ ውስጥ አሁን መልስ ሊሆንን የሚችል ኮንክሉዥን እና ፕሪሚስስ ነው ማለት። ምክንያቱም አርጊውመንት የሁለቱ ውቅር ነው ካልን፣ ሎጂክ ደግሞ ሪዝኒንግ ነው ካልን ከሁለቱ አንዱ ነው የሚሆነው። a set forth the reason or evidence which is given for accepting conclusion ለመቀበል የሆነ ኤቪደንስ ወይም ምክንያት ሆኖ የሚቀርብ የትኛው ነው ማለት ነው? ፕሪሚስስ ነው ማለት ነው። አለቀ። በዚህ እንዲመስራት ትችላላችሁ። ቢኮዝ ኢን አርጊውመንት በአንድ አርጊውመንት ውስጥ ፕሪሚስስ ምን አይነት ሚና ነው ያለው ማለት ነው? ሪዝን ወይም ኤቪደንስን ነው ፕሮቫይድ የሚያደርግልን ማለት ነው። ኮንክሉዥኑን አክሰፕት ለማድረግ ኮንክሉዥን ትሩ ነው ፎልስ ነው ብለን አክሰፕት ለማድረግ ሪዝን ወይም ደግሞ ኤቪደንስ የሚሰጠን ማን ነው ማለት ነው? ፕሪሚስስ ነው ማለት ነው። ሶ አኮርዲንግ ቱ ዚስ አወር አንሰር ኢዝ ሲ ይሆናል ማለት ነው። ሲ ይሆናል። ሌሎቹን ስንመለከታቸው ሎጂክ ማለት ጀስት ስቴዲ ኦፍ ኮሬክት ሪዝኒንግ ነው። ኮንክሉዥን ማለት ደግሞ ስቴትመንት ዛት ፕሪሚስስ አር ክሌምድ ቱ ሳፖርት። እንዴት ነው ፕሪሚስሱን ምንድነው የሚያደርገው? ክሌም ነው የሚያደርገው ማለት ነው፣ እንደ ድጋፍ ቅድም እንዳልኳችሁ። አርጊውመንት ማለት ደግሞ ዘ ኢንታየር ፕሪሚስስ ኤንድ ኮንክሉዥን ማለት ነው። ሶ ዋን እና ቱ ፓርት ጨርሰናል። እስከዚህ ድረስ አብራችሁን ከቆያችሁ በእርግጠኝነት ይህ ቪዲዮ ተመችቷችኋል ማለት ነው። ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉ።
ደግሞ ከተመቻችሁ ላይክ አድርጉ። ይህ ቪዲዮ ለሌሎችም ተደራሽነት እንዲኖረው በታማኝነት በቅንነት ለሌሎች ሼር አድርጉላቸው። በድጋሚ ላለው ክላስ ላይ ኢንፎርሜሽን የምትለዋወጡበት ሴክሽን ይኖራቸዋል፣ ማለት ግሩፕ ይኖራቸዋል። እዛ ግሩፕ ላይ በታማኝነት በዶርማችሁ ለልጆች ሼር አድርጉላቸው። ጠቃሚ መስሎ ለእናንተ ከጠቀመ ለእነሱም ሊጠቅም ስለሚችል ሼር አድርጉላቸው። ያልገባችሁን ነገር አሁንም ከመጠየቅ ወደኋላ እንዳትሉ ማለት ነው። ሰው ወደ ፓርት 3 በምንመጣበት ጊዜ this is all about ማቺንግ ነው ማለት ነው። ማቺንግ ነው። so there is column A and column B column B ላይ ያሉትን ወርዶች መጀመሪያ እንመልከታቸው። እነዚህ ተርሚኖሎጂ ከዚህ ስናዛምድ ከዚህ ተነስተን ወደዚህ ስለሆነ ከኤ ከቢ ወደ ኤ ነው የምናዛምደውና መጀመሪያ ኢኒቲሽን ምንድነው፣ ራሽናሊዝም ምንድነው፣ ኢምፕሬሲዝም፣ ሪቨሌሽን፣ ኤፒስቶሞሎጂ ምንድናቸው የሚሉትን ነገሮች ኢን ዲቴል ለማየት ከሞከርን በኋላ መልስ መስጠት እንችላለን ማለት ነው። ሰው የመጀመሪያው ኢኒቲሽን ብለን ስንል ገድ የሚባለው ነገር ማለት ነው። ገድ የሚባለው ነገር ዛሬ ገድ አይደለም ምናምን ሲባል ልትሰሙ ትችላላችሁ። ኢኒቲሽን ሚንስ immediate or non-inferential knowledge or feeling of certainty without conscious reasoning ማለት ነው። without conscious reasoning ይህ ነው እንግዲህ። ራሽናሊዝም ማለት ስንል ደግሞ ምክንያታዊነት the view that reason is the cheap source or test of knowledge አንድን እውቀት ቴስት የምናደርግበት ወይም ደግሞ የምናገኝበት ነው ሪዝን ማለት የሚል አመለካከት ያለው ራሽናሊዝም ተብሎ ይጠራል። ኢምፕሬሲዝም ብለን ስንል the view that experience particularly knowledge obtained through the sense በሴንስ ኦርጋን ነው የምናገኘው ኖሌጅን። አንድ ሰው ኖሌጅ ጌን የሚያደርገው በአይኑ አይቶ በምላሱ ቀምሶ እንደገና በእጁ ዳስሶ በጆሮ ሰምቶ በአፍንጫው አሸቶ ነው ምን የሚያደርገው የሚያገኘው አንድ ኖሌጅ የሚል ቪው ያላቸው ኢምፕሬሲዝም ተብሎ ይጠራሉ። እሺ ሌላኛው ደግሞ ሪቨሌሽን ነው። ሪቨሌሽን ደግሞ knowledge believed to be communicated by a supernatural being like God ማለት ነው። like God ሰው ከአምላክ ጋር ከሱፐርናቹራል ቢንግ ጋር ባለን ኮሚኒኬሽን ነው knowledge የሚገኘው የሚለው ደግሞ knowledge revelation ነው፣ እውቀት መገለጥ ነው የሚለውን እምነት ወይም ደግሞ belief ያላቸው revelation ተብሎ ይጠራል። ኤፒስቴሞሎጂ ደግሞ ምንድነው የሚለን the theory of knowledge a branch of philosophy ቅድም ጥያቄ ቁጥር 4 ላይ በፓርት 2 ለማየት ሞክረናል ማለት ነው። ኤፒስቴሞሎጂ ማለት ብራንች ኦፍ ፊሎሶፊ ነው። ቲዮሪ ኦፍ ኖሌጅ ማለት ይሄ በራሱ በውስጡ ማት ይዟል ማለት ነው። ኢኒቲሽንም በዚህ ውስጥ ነው የሚካተተው፣ ሪቨሌሽንም በዚህ ውስጥ ነው የሚካተተው ማለት ነው። ኦቶሪቲ በዚህ ውስጥ ነው የሚካተተው፣ በኤፒስቴሞሎጂ ነው የሚካተተው። ኦቶሪቲ ብለን ስንል ኖሌጅ ድራይቭድ ፍሮም ሪላያብል ትረስትወርዚ ኤክስፐርት ኦር ሪኮግናይዝድ ሶርስስ። ለምሳሌ የሆነ ከሚታመን ሰው፣ በጣም ስልጣን ካለው ሰው፣ ከትልቅ ፖዚሽን ላይ ከተቀመጠ ሰው የሚመጣው ሁሉም እንደማለት ነው እውቀት ነው። ለምሳሌ አሁን አንድ ፕሮፌሰር መጥቶ 1 ሲደመር 1 4 ነው ብሎ ቢል በቃ ምክንያቱም በጣም የሆነ የሚታወቅ ሰው ነው፣ የሚታመን ሰው ነው፣ በጣም በትልቅ ፖዚሽን ላይ በብዙዎች ዘንድ እምነት የሚያገኝ ፕሮፌሰር ነው። ሰው ከዛሬ ጀምሮ 1 ሲደመር 1 4 ነው ብሎ ሲል እውቀት ነው አይደል? ተገልጦለት ሳይሆን ይሄ ኦቶሪቲ ነው፣ ስልጣኑ ነው፣ እውቀት ነው፣ እንቀበላለን ማለት ነው። እንደዚህ አይነት ኖሌጅ ሲሆን ኦቶሪቲ ይባላል ማለት ነው። ኦቶሪቲ ይባላል። እሺ እንመልከት አሁን መልሳችንን። ለመጀመሪያው ከዚህ በፊት ግን ራሳችሁ ስሩ፣ ከዛም በኋላ መልሱን ሪሌት ያደረኩ እያብራራውላችሁ ይሄዳለሁ ማለት ነው። እሺ የመጀመሪያው ኢምፕሬሲዝም ነው የሚሆነው። why ኢምፕሬሲዝም knowledge obtained through the sense ከምንድን ነው የሚገኘው ማለት ነው? ከሴንስ ኦርጋን ነው ማለት ነው። ከሴንስ ኦርጋን የሚገኝ ኖሌጅ በሙሉ ምንድነው ብለናል ማለት ነው? ኢምፕሬሲዝም ውስጥ እንደሚካተት ነግሬያቸዋለሁ ማለት ነው። ኢምፕሬሲዝም asserts that knowledge primarily comes from sensory experience ብያቸዋለሁ ቅድም ማለት ነው። እሺ ከዛም በኋላ ደግሞ ቀጥሎ ስንመጣ knowledge obtained through reason በምክንያት ሲሆን ደግሞ rationalism ይባላል። immediate feeling of certainty ሲሆን ደግሞ የሆነ በአጋጣሚ ማለት ነው። የሆነ ለምሳሌ
ወደ ክላስ እየሄዳችሁ ጥቁር ድመት አያችሁና በቃ ዛሬ ገድ አይደለም ምናምን ይላሉ የሆኑ ሰዎች። የሆነ ጥቁር ነገር ሳይሆን ዛሬ ገድ አይደለም እንትናን አይቼዋለሁ ዛሬ ገድ አይደለም ምናምን ይባላል ማለት ነው። this is immediate feeling of certainty ነው ማለት ነው። intuition ይሆናል ለዚህኛው። ቀጥሎ ያለው ደግሞ knowledge from supernatural being revelation ብለነዋል። knowledge from expert ከኤክስፐርቶች የሚመጣ knowledge authority እንደሚባል አይተናል ማለት ነው። this is all about matching parts the last part የሚሆነው short answer question ነው ማለት ነው። ሁለት ጥያቄዎችን በውስጡ ይዟል። ጥያቄዎቹን እናንተ መጀመሪያ ስሯቸው ከዛም በኋላ ጀስት እኔ ኤክስፕሌን ያደረኩላችሁ ይሄዳለሁ ማለት ነው። እሺ የመጀመሪያው ላይ ስንመጣ enumerate the instance of inductive argument ኢንስታንስ ኦፍ ኢንዳክቲቭ አርጉመንት ማለት ቅድም የነገርኳችሁ አርጉመንት ቤዝድ ኦን ፕሪዲክሽን ምናምን የመሳሰሉት ሰው እነሱ ነው ሊስት የምታደርጉት ማለት ነው። ሰው እንመልከት። የመጀመሪያው አርጉመንት ቤዝድ ኦን ስታቲክስ ኦር ኢንዳክቲቭ ጀነራላይዜሽን ነው ማለት ነው። እንግዲህ ኢኑመሬት አድርጉ ሲባል ጀስት ሊስት አደርጋላችሁ ከዛም በኋላ ዲፋይን ብታደርጉም ባታደርጉም ብዙም ችግር የለውም። ጀስት የሆነ ሾርት ዲስክሪፕሽን ግን ማስቀመጥ ግድ ነው ማለት ነው። እሺ ይሄ ምንድነው አርጊው የሚያደርግልን ፍሮም ኤ ሳምፕል ቅድም እንደነገርኳችሁ ኩዌስችን ነምበር 6 ላይ ለማየት ሞክረናል ማለት ነው። ኢት አርጊውስ ዛት ኤ ሳምፕል ፍሮም ኤ ሳምፕል ከሆነ ሳምፕል ላይ ኦር ሊሚትድ ነምበር ኦፍ ኦብዘርቭድ ኢንስታንስ ለምሳሌ በቅድሙ ኤግዛምፕላችን ከ40 ተማሪ የስንት ተማሪ ወረቀት ነው ያየነው? የ10 ተማሪ ወረቀት አየን። 10ም 85% በላይ ያመጡ ናቸው። ሰው እነዚህን አየንና እዚህ ክላስ ውስጥ ያለ ተማሪ በሙሉ ስማርት ነው ብለን እንደመደምና ምን አይነት አርጉመንት ነው አለን? አርጉመንት ቤዝድ ኦን ስታቲስቲክስ ነው አለን። ስለዚህ ይሄ ነው ማለት ከሊሚትድ ነምበር ኦፍ ኦብዘርቭድ ኢንስታንስ ምንን ክሌም ማድረግ ላርጅ ግሩፕ ኦር ፊውቸር ኢንስታንስን ክሌም ማድረግ ኢንዳክቲቭ ጀነራላይዜሽን ወይም ደግሞ አርጉመንት ቤዝድ ኦን ስታቲስቲክስ ተብሎ ይጠራል። እሺ ሁለተኛው ደግሞ አርጉመንት ፍሮም አናሎጂ ነው። this is argues that because two or more things ሁለቱም ከዛ በላይ ያሉ ነገሮች በየሆነ መንገድ ተመሳሳይ ናቸው ደግሞ በየሆነ መንገድ ደግሞ በሌላ መንገድ ደግሞ ምንድናቸው ማለት ነው ተመሳሳይ ናቸው ማለት ነው። they are similar in several known ways they are probably similar in some further unknown way በየሆነ በማይታወቅ መንገድ ከዚህ በፊት ተመሳሳይ ነበሩ ከዛም በኋላ ደግሞ in several way known ናቸው ማለት ነው። እሺ አርጉመንት ቤዝድ ኦን ፕሬዲክሽን ለመስንመጣ argues from knowledge of the past ከሆነ ከፓስት ኖሌጃችን ብሎም ከፕሬዘንት ተነስተን ፊውቸርን ምን ማድረግ ማለት ነው ፕሪዲክት ማድረግ ማለት ነው። እሺ አርጉመንት ቤዝድ ኦን ኦቶሪቲ ያው ቅድም እንዳልኳችሁ ነው። this is argues that claims የሆነ ነገር ትሩ ነው because respected authority በጣም የምናከብረው የምናምነው ኤክስፐርት እውነት እንደሆነ ነግሮናል። ከኦቶሪቲ የሚመጣ ማለት ነው። እሺ ሌላኛው ደግሞ አርጉመንት ቤዝድ ኦን ካውዝ ኤንድ ኢፌክት ነው። አርጉመንት ቤዝድ ኦን ኢፌክት አርጉመንት ቤዝድ ኦን ካውዝ ኤንድ ኢፌክት ቅድም እንደነገርኳችሁ ፍሮም አን ኢፌክት ከኢፌክቱ ምን ይገኛል ካውዝ ይገኛል ኦር ፍሮም ካውዝ ምን ይገኛል ኢፌክት ይገኛል ወይም ደግሞ ለካውዙ ኢፌክቱ ምክንያት ይሆናል ኦር ደግሞ ለኢፌክቱ ካውዙ ምክንያት ይሆናል። this is cause and effect hypothetical or scientific reasoning includes forming and testing hypothesis to explain observationአችንን ኤክስፕሌን ለማድረግ ምን እናደርጋለን ማለት ነው ሃይፖቴሲሳችንን መላምታችንን ቴስት ኤንድ ፎርም እናደርጋለን ማለት ነው። ሶ ይሄንን ይመስላል የአንደኛ ጥያቄ። ወደ ሁለተኛ ላይ ስንመጣ ራይት ዘ ፎር ሳብሴት ኦፍ ሜታፊዚካል ኩዌስችንስ። ስለዚህ ቅድም ብራንች ኦፍ ፊሎሶፊ አየን አራት ናቸው ብለናል። ሜታፊዚክስ፣ ኤፒስቶሞሎጂ፣ አግዚዮሎጂ በመጨረሻም ደግሞ ሎጂክ አለንና ሜታፊዚክስ በአራት እንደሚከፈል ለማየት ሞክረናል። ሶ እነሱን ነው ምን የምናደርገው ራይት ነው ጀስት የተባለው እኔ እዚህ ጋር እንድትረዱት ስለምፈልግ ዲስክሪፕሽኑን አስቀምጬላችኋለሁ ማለት ነው። የመጀመሪያው ኦንቶሎጂ ነው። ኦንቶሎጂ ስለምንድን ነው የሚጠይቀው
ብለን ስንል ስቴዲ ኦፍ ቢንግ ኤንድ ኤግዚስተንስ ቅድም እንዳልኳችሁ ስለ መሆንና ስለ ኤግዚስት ለማድረግ ማለት ነው። questions about what type of entities exist and the meaning of existence itself, the nature of the substance የመሳሰሉትን ነገሮች ይጠይቃል ማለት ነው። ኮስሞሎጂ የሚያጠናው ስለ ኦሪጂን፣ ኔቸር፣ ዴቨሎፕመንት ኦፍ ዩኒቨርስ አስ አን ኦርደርድ ሲስተም ማለት ነው። ኮስሞስ ብለን ስንል ክሮኖሎጂካሊ ነው የሚያጠናው በኦርደር ማለት ነው። እሺ ቴዎሎጂ ላይ ደግሞ ስንመጣ the study of God and religious theories regarding conceptions about the divine ስለ መለኮት ማለት ነው። እሺ አራተኛ ላይ ደግሞ ስንመጣ philosophical anthropology ነው። this is ከሰው ልጅ ጋር የተገናኘ ነገር ነው። the study of nature of human being including the mind body problem, the relationship between the mind or soul አእምሮና መንፈስ እንዴት እንደሚገናኝ with physical body ስለዚህ በሙሉ የሚያጠና የሚጠይቅ ይህንን ይመስላል ማለት ነው። ጥያቄያችንን በዚህ ጨርሰናል ማለት ነው። ይህንን ፋይል ታገኛላችሁ ብያለሁ ቅድም በቴሌግራም ላይ ሊንኩን ዲስክሪፕሽን ላስቀምጥላችኋለሁ። እየገባችሁ ጆይን አድርጉ። በየዕለቱ ቱቶሪያልም እንለቃለን። እዚህ ጋር ጥያቄ ብቻ ነው፣ በዚህ ቻናል ጥያቄ ብቻ ነው። ነገር ግን ማያ አካዳሚ ከሚባለው ጋር ኮላቦሬትድ በመሆን በቴሌግራም ቱቶሪያል እንሰጣለን። በዩቲዩብ ደግሞ ጥያቄዎችን ብቻ አሁን በምታዩት መንገድ ጥያቄዎችን ብቻ ሚድ ኤግዛሞችን ከተለያዩ ዩኒቨርሲቲዎች እንሰራለን። አሁንም እንዲሰራላችሁ የምትፈልጉትን ጥያቄ ምን አድርጉ፣ በቴሌግራም ላኩልኝ። ምናልባት እኔ ሁሉን ሶርስ ላላገኝ እችላለሁ። ኮሜንት ላይ ገብቼ ያየው ነው የዚህን ዩኒቨርሲቲ ስራለን፣ የዚህን ስራለን፣ የሐዋሳ ስራለን፣ የአርባ ምንጭ ስራለን፣ የአርሲን ስራለን እያላችሁ ነው። የሐረሚያ ስራለን፣ የ2017 የሐረሚያ ስራለን። አሁን የ2017 እኔ ላላገኝ እችላለሁ። እናንተ በእጃችሁ ካለ አሁን ዲስክሪፕሽን ላይ በማስቀምጥላችሁ ሊንክ ትገቡና እዛ ላይ ግሩፕ ነው፣ ፍሪ ነው፣ መላክ ትችላላችሁ። ኢትዮጵያ የሚል እዛ ላይ እየገባችሁ ይህን ጥያቄ ስራልን ብላችሁ ብትልኩ እኔ ደግሞ በደንብ ተዘጋጅበት ምሰራላችሁ ይሆናልና አሁንም ላይክ ካላደረጋችሁ ላይክ አድርጉ፣ and also ሰብስክራይብ አድርጉ፣ ለሌሎች ሼር አድርጉ በታማኝነት ማለት ነው። ብዙ ጊዜ ስፔሻሊ እኛ ኢትዮጵያ ተማሪዎች የሚገለን ነገር ምንድነው? ለየሆነ ሰው የሆነን ሶርስ ሼር ማድረግ አንወድም። ሼር የምናደርግ ከሆነ ያ ሰው የሆነ የሚበልጠን አይነት ነገር ምናምን በአንድም በሌላም እኮ ያ ሰው ያገኘዋል። ጀስት እኔም በእናንተ ስቴጅ ሳለው የነበረኝን አቲቲዩድ ነው የምነግራችሁና ሼር አድርጉላቸው በታማኝነት ሼር አድርጉላቸው። መልካም ስናስብ ሌሎች መልካም ስንሆን ነው መልካም ነገር የሚገጥመንና ለሌሎች ሼር አድርጉላቸው። ይህንን ደግሞ ያደረጋችሁም ስላለ በጣም ትብብራችሁን እያየው ነው። ኮሜንታችሁ ላይ ገብቼ በጣም ኢንካሬጅ ያደረገኝ ነው። እውነት በጣም ከልቤ አመሰግናለሁ። ያደረጋችሁ ያላችሁ ትብብር በደንብ አድርጌ አመሰግናለሁ። ደግሞ እናንተ ከተጠቀማችሁበት ሌሎች ደግሞ እንዲጠቀሙ ሼር አድርጉላቸው። ስለምታደርጉ ደግሞ አመሰግናለሁ። በደንብ አንብቡ፣ በርቱልኝ። በቀጣይ ደግሞ በሌላ ቪዲዮ እስከምንገናኝ ድረስ መልካም ሳምንት ይሆንልን።